እሺ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እዩት ነኝ ከጆርዳን። እስኪ አንዳንድ እህቶች ሲጠይቁ የነበሩትን ጥያቄ ልመልስላችሁ ዛሬ ስለ ትራንስፖርት ጉዳይ ማለት ነው። ፍላይት በረራው ምን እንደሚፈቅድና እንደማይፈቅድ ብዙ ልጆች ስለማያውቁና ብዙ ጊዜ ስለሚጠይቁኝ ይሄን ነገር ልመልስላችሁ ዛሬ። እሺ በመጀመሪያ ፍላይት ለመብረር አቋራረጡ እንዴት ነው? ያው ሰዎቹ ራሳቸው ኦንላይን ይቆርጣሉ። ኦንላይን ሲቆርጡ ርካሽ ነው እና ቀደም ብለው ከአንድ ወር በፊት ወይንም ከሁለት ወር ሲቀረው የሚቆርጡ ከሆነ ትኬቱ ርካሽ ነው። ቀኑ ደግሞ እየጨመረ ወደዚህ እየመጣ ሲሄድ ወይንም ደግሞ እናንተ የምትበሩበት ቀን እንዲህ እየቀረ አንድ ሳምንት 15 ቀን ምናምን እየቀረው ሲሄድ ደግሞ የሚቆረጥበት ብር እየጨመረ ይሄዳል ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ በአጠቃላይ ከምትሄዱበት ቀን አንድ ወር ወይንም ሁለት ወር ቀደም ብላችሁ የምትቆርጡ ከሆነ ዋጋው እርካሽ ይሆናል ማለት ነው። እሺ በመቀጠል ደግሞ ስንት ሻንጣ ነው ይዘን የምንሄደው? ስንት ስልክ ነው የሚፈቀደው? ስንት ላፕቶፕ ነው የሚፈቀደው? በተለይ ደግሞ የሻንጣ ኪሎ፣ ብዙ ልጆች የምትሸወዱበት ነገር ሻንጣ ላይ የምትይዙት ነገር ነው እና ምን መያዝ እንዳለባችሁ ነግራችኋለሁ ማለት ነው። እሺ አሁን ወደ ሻንጣው ስንሄድ ሻንጣ 46 ኪሎ ነው አጠቃላይ። በእጃችሁ ደግሞ ከ7 እስከ 10 ኪሎ ነው የሚፈቀደው። 46 ኪሎ ግን አንድ ላይ አይደለም። በአንዱ 23 በአንዱ 23 46ቱ አንድ ላይ አይሆንም። እሱን አያሳልፉላችሁም። ስለዚህ አንድ ተለቅ ያለ ሻንጣው ላይ 23 ኪሎ፣ አንዱ ላይ 23 ኪሎ፣ ከዛ እንዳያልፍ ሁለት ሻንጣ ማለት ነው የምታደርጉት። ከዛ በተረፈ ደግሞ እንደዚህ ተጎታች በእጅ ሚያዝ መጠኑ አነስ ያለ ብዙም ያላነሰ፣ በጣም ደግሞ ብዙ ትልቅ ያልሆነ፣ ትልቅ ከሆነ እሱንም አያሳልፉላችሁ። ውስጥ ያለውን ልብስ አውጥታችሁ በፌስታል እንድታደርጉ ነው የሚያደርጉት እንጂ ሻንጣውን አያሳልፉትም። እኔ ስላጋጠመኝ ነው። ስለዚህ አነስ ያለ ሻንጣ ውስጥ ቢያንስ ከ7 እስከ 10 ኪሎ ትይዛላችሁ። ከዛ በተጨማሪ ግን ስልክ የፈለጋችሁትን መያዝ ትችላላችሁ። ላፕቶፕ አንድ፣ ስልክ የሚፈትሽ የለም። የያዛችሁትን ገንዘብ የሚፈትሽ የለም። ሜቢ ደግሞ ካሁን በኋላ ካልተቀየረ በስተቀር እንደዛ ነው እና ይህንን ነገር አስተካክሉ። ኮተት አታብዙ ፕሊዝ። በቃ ብዙ ልጆች የሚሆነውንም የማይሆነውንም ኮተት ተሰበሰቡና መጨረሻ ላይ ኤርፖርት እዛው ትታችሁት ነው የምትሄዱት። የሚጣለውና የማይጣለውንም ስለማትዘጋጁበት የምትጥሉትንም እዛ ጣሉ ሲሏችሁ የምትጥሉት እራሱ አታውቁም። ስለዚህ ብራችሁን ያዙ። አንድ እዚህ ሀገር ሁሉም ነገር ውድ ነው። የምሬን ነው የምላችሁ። ብራችሁን ይዛችሁ ሄዳችሁ እዛ ለቤተሰብም ይሁን ለጓደኛ የምትሰጡትን ስጦታ እዛው ራሳቸው መርጠው ገዝታችሁ ብትሰጡ ነው የሚሻለው ብዬ አስባለሁ። እኔ የእህትነቴን ነው የምነግራችሁ። እናንተ እንደፈለጋችሁ፣ ግን እዚህ ምንም እቃ መግዛት አያስፈልግም። ኮተት አታብዙ። ሁሉ ብር ካለ ኢትዮጵያ ሁሉም ነገር ሞልቷል፣ እንደ ድሮ አይደለም። ይሄን ነገር አስተካክሉ። በተለይ ደግሞ ብዙ ልጆች የምትሸወዱት ዝም ብላችሁ የሆነውንም ያልሆነውንም እቃ ተገዛዙና ሻንጣው ይሞላል። እዛ ደግሞ ኤርፖርት ቀንሱ ማለፍ አይቻልም ሲባል ሌላ ክርክር። ልክፈል እንኳን ብትሉ ከገዛችሁበት በላይ ነው የሚያስከፍሏችሁ፣ የኪሎ ማለት ነው። በኪሎ እንደዚህ 5 ብር ምናምን ነገር እንዳይመስላችሁ፣ ይሄን ያህል ክፈሉ ነው የሚሏችሁ። ስለዚህ ያ ማለት ደግሞ አስቡ፣ አንደኛ እጃችሁ ላይ ብር ላትይዙም ትችላላችሁ። ቀድማችሁ ልካችሁ ላትዘጋጁ ትችላላችሁ። ስለዚህ ይሄ ጉዳይ ስላለ በጣም ጥንቃቄ አድርጉ ሻንጣ ላይ ማለት ነው። ቀጣይ ደግሞ የሚሄደው ምንድነው? በረራ ማለት ቼኪንግ ታይም አለ። እሱን ጨርሳችሁ ቢያንስ 1 ሰዓት ያህል 40 ደቂቃ ከተቻላችሁም ደግሞ 2 ሰዓት ቀደም ብላችሁ ያለውን ነገር ጨርሳችሁ ብትቀመጡ መልካም ነው። ምክንያቱም መሀል ላይ የሚፈጠሩ አይታወቅም። ሰዓት ከሄደባችሁ ደግሞ ማስተካከል አትችሉም። ስለዚህ ከበረራው በፊት 1 ሰዓትና 2 ሰዓት ቀድማችሁ ብትገኙ መልካም ነው። ምክንያቱም አንደታችን ሄዳ ያልተሟላ ነገር ስለነበረ እሷ እዛ ከደረሰች በኋላ ያው ትቷት ሄዱ ማለት ነው። ስለዚህ ድጋሚ 2 ቀን አድራ ለ3ኛ ቀን ተቆርጦላ ድጋሚ ነው ሄደችው ማለት ነው። ስለዚህ
ትኬታችሁ ተጣርቶ ምናምን እስከምታረጋግጡ ድረስ ያው 2 ሰዓት ቀደም ብላችሁ ኤርፖርት ብትገቡ ጥሩ ነው። ከዛ በተረፈ ደግሞ ራቅ ያላችሁ ልጆች ከከተማው ራቅ ያላችሁ ልጆች በጊዜ ተነሱ። በትራንስፖርት ተሳፍራችሁ ታክሲታችሁ የምትመጡ ልጆች በጊዜ ተሳፍራችሁ እንድትመጡ ነው የምነግራችሁ። ምክንያቱም መንገድ ላይ የሚፈጠረው ነገር አይታወቅም። በዛ ሰዓት በራችሁ ፕሌኑ ትቷችሁ ይሄዳል ማለት ነው። እንደዛ ለማለት ፈልጌ ነው። ስለዚህ በተቻላችሁ አቅም ምላችሁ ምንድነው ኮተት አታብዙ። የእውነት ኮተት አታብዙ። በቃ ያላችሁን ይዛችሁ በሰላም በጤና ሀገራችሁ መግባትን ብቻ አስቡ ውዶችዬ። ይህን ለማለት ፈልጌ ነው። ሌላ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። እሱን እያዩ መመለስላችሁ ይሆናል። አመሰግናለሁ።